ምናልባት ኦኬ በቅድሚያ ማለት ከጥያቄ በፊት ከቅን ልቦና የተነሳ ነው የምጠይቀው። ወላንት ለክፋት አይደለም ወይም ደግሞ ሌላ ነገር አስቤ አይደለም፣ ከተንኮልም አይደለም። አንደኛ እናንተ ከምትሉ ጀነት ህይወት ላይ ጥያቄ አለን። ሁለተኛ ሁለት ጥያቄ ብቻ ነው የማቀርበው፣ ከዚህኛው አንድ ከዛኛው አንድ ማለት ነው። እናንተ ከምትሉ ጀነት ላይ ጥያቄ አለኝ። ሁለተኛው ደግሞ ከመሐመድ ህይወት ላይ ከነብያችሁ ከመሐመድ ህይወት ላይ በዚህ አክብሮት አለኝ። ከሱ ህይወት ላይ ጥያቄ አለኝ ነብይ ስለሆነ በእናንተ ያው በእስልምና ትልቅ ቦታና ትልቅ ቦታ ስፍራ ስለሚሰጠው በሱ ህይወት ላይ አንድ ጥያቄ አለኝ። ሌላው በእናንተ ከምትናገሩት ጀነት ላይ ጥያቄ አለኝ። የመጀመሪያው ከጀነቱ ልነሳ። ጀነቱ ላይ አንድ ሰው ከሞተ በኋላ 72 ሴቶች በገነት ይዘጋጁለታል። እነሱም ደግሞ ድናግላን ናቸው። ከዛ ወዲህ ተራክቦ ከፈጸመው ወዲህ ተመልሰው ድንግል ይሆናሉ እና ደግሞ የወሲብ ጉልበትም ይሰጠዋል አንድ ሰው ማለት ነው። አንድ ወንድ እስከ 72 መሰለኝ ምናልባት ካልተሳሳት ቁጥሩ ላይ ማለት ነው። አንድ ወንድ 72 ሴት ጋር በጀነት ግንኙነት የሚያደርግ ከሆነ አላህን የሚያመሰግንበት ሰዓት አለ ወይ? ወይስ ምስጋና በጀነት ለአላህ አይቀርብም? እቺ እንድትመልስልኝ ነው። ሁለተኛው ጥያቄ አያይዘህ እንድትመልስልኝ እንፈልገው የመሐመድ ህይወት ላይ ነው። የመሐመድ ህይወት ላይ ያቋን ተይቅርታ ጋር እሺ እንዳይረብሽ ሜት አድርገው የሚያስተጋባ ድምፅ አናስደክ አንተ ጋር እሺ አንድ ሰው በጀነት ውስጥ ሲገባ ጊዜ ሙስሊም ሰው 72 ሚስት ያገባል ወይ? የለም እንደዛ ቢል ሙስሊም ያገባል ወይ? ልብ በሉ የምናገረው ንግግር። አንድ ሙስሊም በጀነት ውስጥ ከገባ በኋላ 72 ሚስት ያገባል የሚል የለም። ያለው ሐዲስ ምንድን ነው ከተባለ አንደኛ ይሄ ሐዲስ ለሸሂዶች ነው የሚለው፣ ሰማዕታት ሆነው ለሞቱ ሰዎች ማለት ነው። ስለ ሐዲሱ ዑለሞች ግማሽ ዑለሞች ضعيف ነው ይሄ ሐሰት የሆነ ሐዲስ ነው ብለዋል። ሌሎች ደግሞ ትክክል ነው ያሉ አሉ። ችግር የለውም ትክክል ነው በሚለው ብንይዘው ራሱ ለምንድን ነው ለሸሂዶች ነው የሚለው? ሰማዕት ጦር ሜዳ ላይ ተፋልሞ ለሞተ ሰው ማለት ነው። ቦታቸው አለ አይደል? ኦኬ ለሸሂዶች ከሆነ እሺ ጥሩ ልጨርስ ገና ነው። እሺ ጨርስ። እሺ ለሸሂድ خمس خصال ነው የሚለው። ያም እንዳውም ቡኻሪና ሙስሊም ወይንም ደግሞ ሶሂህ ሐዲስን እንጂ ሌላ የማይቀበሉ የሆነ ቡኻሪና ሐዲስ ሶሂህ ሙስሊም ይባላሉ። እዚያ ጋር አታገኘውም። ይሄን ራሱ ለሸሂዶች የሚለው እዚያ ጋር ራሱ አታገኘውም። የት ነው? እና ነሳኢ ላይ፣ አቡ ዳውድ ላይ፣ ሌሎች ላይ ነው የምታገኙት። ትርሚዚ ላይ ነው የምታገኙት የምትችሉት። ሶሂህ ቢሆን ኖሮ ቡኻሪና ሙስሊም አይታውትም ነበር። ወጣቸው አለ አይደል? አንደኛ ይሄ ነው። ሁለተኛ ለሸሂዶች ነው የሚለው። ስለዚህ ለሙስሊሞች 72 ታገባላችሁ የሚል የለም። እንደዚህ ለሸሂድ ነው የሚለው። ሁሉም ሙስሊም ሸሂድ ሆኖ ነው ወይ የሚሞተው? ኧረ አይደለም። አብዛኛው ሰው እንደውም አልጋ ላይ ነው የሚሞተው አይደል? ጦር ሜዳ ላይ ሲፋለም የዛኔ የሞተ ሰው ያን ነው ያገኛል የተባለው። ያን ራሱ 72 በቁጥር ደረጃ ነው ወይ ለሸሂዶች የተባለው? ውስጥ አይደለም። ምንድነው? ግነትን ለመግለጽ ነው። كما قال الامام ابن القيم الجوزية رحمه الله تعالى ታላቁ ዓሊም ابن القيم አሉ 72 የሚለው ለሸሂዶች ራሱ በቁጥር 72 ለማለት አይደለም ማለት ግነትን ለመግለጽ ነው። ታዲያ ስንት ነው በቁጥር ተገልጿል ወይ? አዎ ቡኻሪና ሙስሊም ላይ ሁለት ብቻ ነው አንድ ሙስሊም የሚያገባው በጀነት ውስጥ ተብሎ ተገልጿል። እንደው በዛ ከተባለ ለዚያው የመጀመሪያ ጀነት የሚገቡት أول زمرة تدخل الجنة على صورة القمر ليلة البدر فلكل واحد منهم زوجتان في الجنة. النبي صلى الله عليه وسلم منالو مجمرها جنة يميقبوا الجفروج في تاتشو لك عند جرقا يفكاهنو يقبالو كالو بحالا لأن رسول الله ياندان داتشو ሁለት ቢስት ብቻ አላቸዋል አያርላ። ስለዚህ ያኛው 72 የሚለው በዚህ ይመጣል ማለት ግነትን ለመግለጽ እንጂ ሁለት ብቻ ነው ማለት ነው። ከፈለክ ሁለት ብቻ ነው የሚለውን አሳያለሁ። ሁለት ብቻ እንደነገር እሺ ኦኬ እንዳልከው እንግዲህ ለሸሂዶች ከሆነ ከሁለት በላይ መሆኑን አሳይታል። እንግዲህ ካልተሳሳትኩ ማለት ነው። ለሸሂዶች ሆኖ ግነት ነው አልኩኝ። ኦኬ ማለት ለሸሂዶች ከሁለት በላይ መሆን ይሆናል ብላል። መቼስ አሁን 72 ስለ ቁጥሩ ነው ያወራሁት። 72 ስለ ቁጥሩ ነው ያወራሁት። ለሸሂዶች ምን ያህል ነው? ለሸሂዶች ምን ያህል ሚስት ነው?
ሁለት ለተራ ሙስሊምም ሁለት ለሸሂዶችም ሁለት እንደዛ ነው። እኩል ነው። ኦኬ እንደዛ ካልከኝ ኦኬ ጥሩ። ከዛስ ማለት ተራክቦ ተፈጸመ ሁለት አግብቶም ሆነ 12 ይሁን ግን ልጅ ይጸነሳል ይወለዳል በጀነት። በጣም ጥሩ። ልጅ የሚባል ነገር የለም። ነገር ግን እስከፈለክ አንተ ልጅ የሚባል ነገር የለም። ነገር ግን እስከፈለክ አንተ ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ። ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለ ብሏል። በገነት ውስጥ ስለዚህ ነፍስ የምትፈልገው አለ ሲባል ሁለት ይከፈላል። ክፉ ነገር አለ፣ መጥፎ ነገር አለ አይደለ? ክፉ ነገር በጀነት ውስጥ ብትጠይቅ የለም አትሰጥም። በጀነት ውስጥ የለም። ለምሳሌ ሰው መግደል እፈልጋለሁ ብትል አንተ ስለፈለክ አይሰጥህም። ሂድና አንዱን ገደለው አይልህም አላህ። አየህ፣ ክፉ ነገር እስካልሆነ ድረስ ግን ያንን ብትጠይቅ አንተ ትሰጣለህ። ልጅ መውለድ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም። ስለዚህ አንድ ሰው በመሰረቱ በጀነት ውስጥ መውለድ የሚባል ነገር የለም። መወላለድ፣ የወር አበባ ምናምን የሚባል ነገር የለም። ነገር ግን ሰውየው ከፈለገ ይሰጠዋል። ክፉ ነገር አይጠይቅ እንጂ። ለዚህም ነው አንድ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እኔ መውለድ ብፈልግስ በጀነት ውስጥ ይሰጠኛል አላቸው። አዎ ከፈለክ ይሰጥሃል አሉት። ነገር ግን ያ ራሱ እንደ ምድራዊ እንዳልሆነ ነገሩት። ምን አሉት? ወየኩን ሐምሉሁ ወወድዑሁ ወመሽዩሁ ያኒ ቢሳዓት ይላሉ። ይሄ ልጅ መወለዱ መጸነሱ ልክ እንዲሁ መቆሙ መነሳቱ ይህ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ስለዚህ በጀነት ውስጥ መወለድ መወላለድ የሚባል ነገር የለም። ለሚፈልግ ሰው ግን እኔ እፈልጋለሁ ካለ ክፉ ነገር አይጠይቅ እንጂ ይሰጠዋል። በዚህ መሰረት የፈለገ ሰው ያገኛል። ኦኬ በጀነት እንግዲህ የጀነት ልጆች አሉ ማለት ነው። ማለት ለሚፈልግ በጀነት ልጅ ይሰጠዋል። እነዚህ የጀነት ልጆች በጀነት ከተፈለጉ የተወለዱ የጀነት ልጆች ማለት ነው። እንደ ምድራዊ አይደለም አወላልዱ ብለሃል። የ10 ዓመት ልጅ ፈልጋለሁ ቢል የ10 ዓመት ልጅ ሆኖ ይመጣለታል የሚል ሌላ ኡስታዝ ሰምቼ ነበር። ምናልባት ካልተሳሳትኩ የ10 ዓመት ልጅ ፈልጋለሁ በገነት አንድ ሰው ቢል የ10 ዓመት ልጅ ሆኖ ልጁ ይመጣለታል ይባላል። ይሄ ትክክል ነው? ወይም ደግሞ በእድሜ በፈለገው እድሜ ልጅ ይመጣለታል ይሰጠዋል የሚባለው? አላህ የሚፈልገውን ያደርግለታል። አላህ የሚፈልገውን ያደርግለታል። አላህ በጀነት ውስጥ ምን አለ? ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ለእናንተ በእርሷ ውስጥ ነፍሳቸው የምትፈልገው ሁሉ አለላችኋል። ክፉ ነገር አትጠይቅ እንጂ ያንን መልካም ነገር አንተ በፈለከው መንገድ ይሰጣል አላህ። ኦኬ እሺ። አሁን እንግዲህ ያው እድሜው እንደፈለገ በፈለገው እድሜ ልጅ ሊመጣለት ይችላል ወይም ሊያገኝ ይችላል ማለት ነው። ሌላው የነቢያችሁ የመሐመድ ህይወት ላይ ጥያቄ አለኝ። እሱ ምንድነው? በአንድ እጥበት ወይም በአንድ ምሽት ከ9 ሴት ጋር የወሲብ ተራክበዋል የሚል ሀዲስ አለ መሰለኝ። ምናልባት በትክክል ቦታውን ቁጥሩም ባላውቅም ማለት ነው። ምናልባት ካለ አለ በለኝ። የእሱም ከምን አንጻር ነው? እንዴት ነቢይ የተባለ የተከበረ ሰው በአንድ ምሽት በአንድ ቀን ከ9 ሚስት ጋር ወሲብ ያደርጋል? ይቅርታ ግን ባይዘይ ማን ምን እንትን ነው እኔ እንዲመለስልኝ ነው እንጂ ሌላ አስቤ አይደለም። ወሲብ አደረጉ አይልም ሐዲሱ። ላብራራለህ፣ ችግር የለውም። ሐዲስ የሚለው ምንድን ነው? ካነ የጡፉ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሌይለቲ ልዋሒዳ ዐላ ኒሳኢሂ ወለሁ የውመኢዝን 9 ኒስዋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት በ9 ሚስቶቻቸው ላይ ይዞሩ ነበር ይላል። በሚስቶቻቸው ላይ ይዞሩ ነበር፣ ለእርሳቸው ሚዛኔ 9 ሚስት አላቸው ይላል። ይዞሩ ነበር ወይም ይጎበኙ ነበር ነው የሚለው ሐዲስ። ለምን ነበር የሚዞሩት ታዲያ ከተባለ እናታችን አይሻ ሚስት ራሷ ገለጸች በሌላ ሐዲስ ላይ ናለች። አዎ ይዞሩ ነበር፣ ነገር ግን ሁላችንንም ያለመነካካት ያለ ግንኙነት ነበር ሲዞሩ የነበረው። ከዚያም ከቀኗ ባለተራ ጋር ብቻ ያድራሉ ይተኛሉ አለች። ይሄ ነው። ሌላኛው ኡስታዝ ደግሞ ፍትሃዊ ለመሆን ስሜት አላቸው፣ እንደማንኛውም ሰው ስሜት አላቸው። ቪዲዮውን ባሳይ ጥሩ ነበር ግን አይመችም። ሌላ ኡስታዝ እንደዛ ነው ያለው። ስሜት አላቸው። የሆነ ቦታ ራቅ ብሎ ሲመጡ ፍትሃዊ ለመሆን ሁሉንም ሴት በአንድ ቀን ያገኟቸው ነበር በወሲብ ሲል ሲያስተምር ሰምቻለሁ። ኦኬ ለማንኛውም ምናልባት እሱ ተሳስቶ ከሆነ አንተ ተሳስተህ እሱን ያው የሚያጣሩት ያጣሩ። ለማንኛውም የምናገረው እዚህ ቦታ ላይ የሰው ንግግር ስናገር አትሰሙኝ። ከሌ እንዲህ አለ ስላከሌ አይደለም እኔ የማወራው ቁርአንና ሐዲስ ላይ ያለ ነገር ነው። አየህ እናታችን አይሻ ሚስት ነች ከማንም በላይ የምታውቀው ያለምንም ግንኙነት አለች። ከፈለክ ሐዲስ ላወጣልህ እችላለሁ። ማየት ትፈልጋለህ? ላሳይ። ኦኬ አይ እሺ። እዚህ ጋር ደግሞ እንደገና ጥያቄ የተፈጠረብኝ ምን መሰለህ? እሱ አንድ ላይ ካሳየኝ ማለት ነው። እሱ እንሄዳለን። ቆይ አሁን ሁለት ጥያቄ አለ ይጠይቃል። በዚህ አንጻር ደግሞ ልትጠየቅ ነው። ነብይ ሆኖ እንዴት ግንኙነት ያደርጋል ከ11 ሚስቶች ጋር ብለሃል? ያ ማለት የነብይነት ሚዛን ላይ አይደለም እያልከን ነው አይደለ? ነብይ ሆኖ ዝሙት መስራት ነው የሚሻለው ወይንስ ነብይ ሆኖ ከሚስቱ ጋር ግንኙነት ማድረግ? ነብይ ሆኖ ዝሙት ሊሰራ ትቀበላለህ አንተ? ኦኬ ዝሙት ሊሰራ ይችላል ማለት አይሰራም አይደለም። ዝሙት ከሆነ ዝሙት ነው። ግን ማድረጉ ምንድነው? ቆይ እኔንም አስጨርሰኝ ልጨርስና ችግር የለም ትጠይቀኛለህ ጥያቄም ካለ ማለት ነው።
እኔ ያልኩ አለሁት 9 ቆይ እሱ ችግር የለም አስጨርሰኝ። ቆይ አንዴ ጥሩ አሁን እያወራ ነበር። ኦኬ እና ሱና ነው ማለት የነቢያችሁን ፈለግ መከተል ሱና ይባላል። እና አንተ አሁን ለምሳሌ 9 ሚስት ታገባለህ የነቢዩን ሱና ተከተለ ወይም ደግሞ በአንድ ጥበት ኦኬ እሱን ግብረ ስጋ አይደለም ብለሃል። ኦኬ እሱን አልፈዋለሁ። ግን 9 ሚስት ታገባለህ ሱና ነው ብለህ ወደ እኔ ትመጣለህ። አሁን የነብይነትን ሚዛን ልንጨርስ ነው። አንድ ነቢይ ከሚስቱ ጋር በመገናኘቱ ያስወቅሰዋል ወይንስ ዝሙት ቢሰራ ነው የሌላን ሰው ሚስት ቀምቶ ቢገናኝ ነው የሚያስወቅሰው? መልስ። ያስወቅሰዋል። የሌላ ሴትም ቀምቶ ቢገናኝ ያስወቅሰዋል። ዳዊትን ምናልባት በመጽሐፍ ቅዱስ ዳዊትን ካልክ ስለ ዳዊት ለማንሳ ከሆነ ይቀጥልሽ። ስለዚህ አንድ ነቢይ ዝሙት ቢያደርግ ነው የሚያስወቅሰው። እንዳው አምላክ እየከለከለው ተው አታድርግ ብሎት አምላክ የከለከለውን ሕግና ስርዓት የሚጻረር ከሆነ ትውልድ በዚያ ነገር ላይ እንዴት ነው ያንን እንደ ነቢይ አድርገው ሊቀበሉ ይችላል? ነገር ግን እዚህ ጋር ከሚስቱ ጋር እንዴት ተገናኘ ብላችሁ ነብዩ ሰለላሁ ዐለይሂ ወሰለም ለመውቀስ ትመጣላችሁ። የሰው ሚስት ቀምቶ የደፈረ ነቢይ ይዛችሁ መጻፋችሁ ባይዘው ዳዊትን በዝሙቱ አላጸደቅ ነው። በዝሙቱ እግዚአብሔር ቀጥቶታል፣ መልስም ሰጥቷል። ዙፋኑን በዚህ ምክንያት ዳዊት እንግዲህ በዛ ምክንያት የኦሪዮንን ሚስት ቀምቶ ለራሱ አድርጎ ዝሙት ፈጽሞ ከሷ ጋር እንደገና በጦር ሜዳ ደግሞ ባልየውም እንዲገደላል። ዝሙት ያደረገ ሰው ምንድን ነው? እግዚአብሔር ምን ብሎ ተናግሯል? እግዚአብሔር አላጸደቀውም የዳዊትን ይህንን የዝሙቱን እኮ እግዚአብሔር አላጸደቀለትም። አንተ ግን አሁን የመሐመድን እያጸደቅ ነው። ቀጥቶታል ብለኸኛል አይደለ? ዳዊትን በጣም ጥሩ ቀጥቶታል እግዚአብሔር ካልከኝ ዝሙት ያደረገ ሰው ቅጣቱ ምንድን ነው በእግዚአብሔር ሕግ? በብሉይ ኪዳን ዳዊት እንግዲህ የተቀጣው ልጁ በሱ ላይ እንዲነሳ አቤት ዝሙት ያደረገ ሰው ምን ይቀጣ ነው ያለው እግዚአብሔር? እንግዲህ እንደ ሰውየው ማንነት ሊለያይ ይችላል። ዳዊት የተቀጣበት አሁን አንተ የዳዊትን ታሪክ ነው አንሳው አይደል? ዳዊትን በዛን ሰዓት እግዚአብሔር ምን ያህል እግዚአብሔር ዝሙት የሰራ ወይ እሱ አሁን ማለት በጥሩ ሁኔታ የተወያየን ነበር። ምናልባት ማለት እኔ ሳወራ ዝም ካልክ ችግር የለም። ዝሙት ያደረገ ሰው በብሉይ ኪዳን ከሆነ በድንጋይ ተወግሮ ይገደላል። አሜን ነው። ስለዚህ እግዚአብሔር በዳዊት ላይ ኦኬ ዳዊትና እንግዲህ ሌሎቹ እኩል ይቀጣሉ ማለት አይደለም። እንኳን በአዲስ ኪዳን እንኳን እግዚአብሔር እያንዳንዱን ሰው ወይም ደግሞ ለራሱ ዝሙት ያደረጉትንም ሆነ የሰረቁትንም ሆነ ሌሎችንም የራሱ ባሪዎች ከሆነ በራሱ በፈለገው መልኩ ይቀጣል እንጂ ለምን እንደዛ አላደረክም ብለን አንጠይቅም። ለምሳሌ ዳዊት ተቀጥቷል፣ አልታለፈም። ግን የዳዊትን ዝሙት መፈጸም አስጨርሰኝ ትንሽ ነው አላወራሁም፣ ብዙ አላወራም። ዳዊት ዝሙት ፈጽሟል። ከዛ ወዲህ በዛ ዝሙት ምክንያት የደረሰበት ቅጣት እጅግ በጣም ከባድ ነበረ። ልጁ እንዲሞት ሆኗል፣ ልጁ እንዲያሳድደው ሆኗል፣ በትረ መንግስቱን እንዲያጣ ሆኗል፣ ተቀጥቷል። በእንባ በእንባ በእግዚአብሔር ፊት ቀርቦ ያ ሁሉ ልጁ እንዲነሳበት ያደረገው በዝሙት ጣጣ የመጣበት ነው። ይሄ ሁሉ ቅጣት ያገኘው ዳዊት ነው። ሌሎቹ ደግሞ እንደዚህ በዝሙት ምክንያት የሚቀጡም አሉ። እግዚአብሔር የዳዊትን ዝሙት አላጸደቀውም፣ እኛም አላጸደቅንም። ግን እኔ ወደ ስለዚህ ለነብይና ለተራው ሕጉ ይለያያል የሚል አንድ ጥቅስ ስጠኝ። አንድ ጥቅስ። እሺ ታዲያ ዳዊት በድንጋይ ተወግሮ ነው የሞተው? ታዲያ ሳይሆን ጥቅስ ነው በፈልጉ ያደረገ ሰው ይወገድ የሚለው ሕጉ ይለያል። ኦኬ ስለዚህ ዳዊት ይህንን ቅጣት በመቀጣቱ ቅጣቱ ትክክል አይደለም፣ የእግዚአብሔር ቅጣት ትክክል አይደለም ነው እያልክ ያለው? ሀሳብ ነው እየጠየኩ ያለሁት። ሕጉ ምንድን ነው? ተወግሮ መገደል ነው። ነገር ግን ይሄ በዳዊት ላይ እንዳልተፈጸመ ስለሚያውቅ ለነቢይ ለዳዊት ከሆነ ይለያል። ሕግ ለነቢይ ሲሆንና ለተራው ሕዝብ ሲሆን ኦኬ እኔ አሁን እኮ መለየቱን እያሳየሁኝ ነው።
አሁን መለየት ጥቅስ እኮ ማምጣት አያስፈልግም። መለየቱን እያሳየው ነው። ዳዊት በድንጋይ ተወግሮ አይደለም የተገደለው። በዳዊት ላይ የሆነውን ዳዊት እያየህ እኮ ነው፣ ፕራክቲካሊ እያየህ ነው። አሁን ጥቅስ ማምጣቱ ለምን አስፈለገ? ዳዊት ተወግሮ አይደለም የሞተው አይደል? እግዚአብሔር በሕግ መሰረት አልቀጠለም ነው። አሁን ይኸው ለነገሩ ዳይቨርት አታርጉ። እሱ ምናልባት በግልጽ መጽሐፍ ቅዱስ ያስቀመጠውን ነገር ሲሆን ይለያል የሚል የተነገረበት አንዱ ታስተምሽ። ኦኬ። ስለዚህ ዳዊት በድንጋይ ተወግሮ ነው የሞተው። ስለዚህ እግዚአብሔር በዚህ ሞት ምክንያት ኦኬ። ስለዚህ ዳዊት አልተቀጣም ያልከኝ ነው። ወደ እሱ ልመጣ ነው። አብሽሪ፣ ወደ ቀጣው ቅጣት ወደ ግን ዝሙት የሰራውን ተወግሮ ይገደል የሚለው እግዚአብሔር አልተፈቀደም የሚለው እግዚአብሔር በሕግ መሰረት አልቀጣውም ዳዊት ማለት ነው። የሰው ሚስት ዳኛ ልክ ነህ። እሺ በመሀል ሰው ገብቶብኝ ነው እንግዲህ በግልጽ የነገርኩኝ ነው። ዳዊት ተቀጥቷል አልተቀጣም ካልከኝ፣ ዳዊት ግን በድንጋይ ተወግሮ አይደለም የተቀጣው። ዝሙት የሰራ ሰው ቅጣቱ ምንድን ነው? በእግዚአብሔር ሕግ በዳዊት ላይ አልፈጸመውም። እግዚአብሔር ሰዎች አልፈጸሙም። ታዲያ ሰዋት አልፈጸመውም። ዳዊትን በሌላ መልኩ ቀጣው። ይሄ እግዚአብሔር መብቱ አይደል እንዴ? እግዚአብሔር መብቱ አይደል? በፈለገው መልኩ ባሪያዎቹን መቅጣት አይችልም? በፈለገው መልኩ በሕግም ያለ ሕግ መቅጣት አይችልም ባሪያዎቹ? ነገር ግን ያ ሕግ አንዳንድ ሰዎች ላይ አይፈጸምም፣ ሌላ ሰዎች ላይ ይፈጸማል። ዝሙት የሰራ ሰው ለምሳሌ ሰራ አይደለ? ነቢያችን በኢስላም ለምሳሌ እንደ ሕግ ወረደ። አይ ይሄ ቀረብ ያለ ሌላ አካል ነውና ይተውና እንደዛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ ንግግር ማለት ነው። ምን አሉ? ካኑ ያኔ ሰዎች መጥተው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ሰረቀችና ሕግ ሊፈጸምባት ዘንድ ማለት ነው። እዛ በቃ ተፈጸሙባት ምናምን ብለው ሽምግልና ላኩ ወደ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡና ምን አሉ? ይሄ ነው ቀደምቶቹን እንዲጠፉ ያደረጋቸው። ካኑ ያኒ ኢዛ ሰረቀ ፊህም الضعيف اقاموا عليه الحد واذا سرق فيهم الشريف يعني تركوه። በመካከላቸው ክብር ያለው ሰው ደረጃ ያለው ሰው ህግጋትን ተላልፎ በሚመጣ ጊዜ ያለ አምላክን ህግ በእርሱ ላይ አይፈጽሙበትም፣ ያልፉት ነበር አሉ። ነገር ግን ደካማ ሰው ከመጣ ክብር የሌለው ሰው ከመጣ የአምላክን ህግ በእርሱ ላይ ይፈጽሙበት ነበር አሉ። ያን ማለት ነው እና እንጂ ከባዱ ነገር ሳንነጋገር እግዚአብሔር ዳዊትን ቀጣው ብለህ ስትናገር የነበረው በአላህ ተመለስ። ዲያቆኖቷል በአላህ ተመለስ። አንድ ቁጥር ጻፍ። ተመለስ አሉ ተመለስ፣ በህግ አምላክ ተመለስ። አንዴ ማነው ላክ አንድ ቁጥር እንጻፍና እግዚአብሔር አልቀጣውም። አያችሁ ህጉ ምንድነው? ተወግሮ ይገደል። ይሄ ህግ ቀጥቶታል ወይ? አልቀጣውም። አያችሁ። ስለዚህ እግዚአብሔር ቀጥቶታል በሚል አታስመልጡ። ዳዊትን ነብይ ሆኖ እንዴት ከሚስቱ ጋር ተገናኘ ሙሐመድ ብላችሁ ልትተቹ ትመጣላችሁ። ሰለላሁ ዐለይሂ ወሰለም ነብይ የሆነ መጽሐፍህ ላይ የሰው የወታደሩን ሚስት ቀምቶ ደፍሮ ወታደሩን አስገድሎ አሜን ነው ነብይ ነው ብላችሁ ተቀበላችሁ። እንዴት ሰው ከሚስቱ ጋር ይገናኛል ብላችሁ ነብይን ትወቅሳላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶች ጋር ቢገናኙስ ጥፋቱ ምንድን ነው? ሁሉ እንደ ትልቅ ጥፋት ሙሐመድ ከሚስቶች ጋር ወሲብ ያደርግ እና ታዲያ ሰው እኮ ናቸው ሚስታቸው እያልክ ሰው እንዴት ከሚስቱ ጋር ተገናኝቷልና ብለህ ነብይነቱን ለማስባበል የምትሄዱበት መንገድ አረ ይደብራል። ወላሂ ዜጋ ነው ምንም አልቀጣም። እግዚአብሔር እንዳም ጥፋት ነው ያደረገው። ወደ እሱ እንመጣለን። ግን ያው ጌታ ሰው እነዚህ ናቸው ዲያቆን። እንግዲህ ዲያቆን ተብላቸው እንደዚህ ከሆነ ከባድ ነው። መጽሐፈ ሳሙኤል እባክህን ማለት ፖለቲካ አትስራ። ትልቅ ሰው አይደለም። ምዕራፍና ቁጥር መሸምደድ እኮ እውቀት አይደለም። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ራስህ አንብበው። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ጀምሮ አንብብ። አሁን ላወራ ነው። አዳምጣ ትደረሽ ያለው አውጣና የተቀጣበትን አንብበው። አይነገርኩህ እኮ መጽሐፍ ይኸው። ሌሎች ሁሉ ያንብበው፣ ሌሎች ሁሉ ይስሙ። አንተ ራስህ አንብበው እንዴ። መጽሐፍ ቅዱስ ስልክ እኔ መጽሐፍ ቅዱስ አላስኩም። ከስልኬ ከወጣ እወጣለሁ። ሁሱ ስልኬ ላይ ነው መጽሐፍ ቅዱስ ያለው። ከወጣ እወጣለሁ፣ ከቲክቶኩ ማለት ነው። ለዛ አንተ ምዕራፍ 12 ቁጥር 9 ጀምሮ አንብብ። መጽሐፈ ሳሙኤል ካለ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 9 እግዚአብሔር ምን ብሎ ስለዚህ ብሎ ምን ብሎ እንደቀጣ እናየዋለን። ይነበብሽ። አንብብ በትልቁ ሆነና አንብብ።
አሁን አፈር ያዘውና ይነበብ። እሺ ዲያቆን እሺ አቡከር መዛክ ሁንና አንብብ። ችግር የለም። እሺ በጣም ጥሩ። ምን ነበር የቀጣው ያልከን ዲያቆን? ከዘጠኝ ጀምሮ ማለት ነው። ከዘጠኝ ጀምሮ አንብብ። እሺ አንብብለት። በቃ ሻውጣለት። ያው እንግዲህ ዳዊት የኦሪዮን ሚስት ደፍሯል፣ ኦሪዮንም አስገድሏል። እግዚአብሔር አይሰማም እንዴ? አቡከር ይሰማል? ትሰማለህ? እሱ ይሰማል። እሱ አንሳና አንብብልንና አስረዳ የቀጣው ቅጣት። ይሰማል? ሄሎ ሚውተን አንሳ። አቤት አቤት። በቃ ይኸው ከፍቶልሃል። አንብብና አስረዳን የቀጣውን ቅጣት። ቀጥላ። እሺ ኦኬ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለለ? ይሄ እንግዲህ ወደሱ የተላከው ነብይ ነው። ዝሙት ከፈጸመ ወዲህ የኦሪዮንን ሚስት ራሱ ከተገናኛት ወዲህ እግዚአብሔር በእርሱ ሊቀጣው ነብይ ልኮበት ነበር። ያ ነብይ መጥቶ ዳዊትን ያለውን ነው የሚያሳየው። ምን አለ እንግዲህ? ያ ነብይ የእግዚአብሔር አፍ ነው። ከመጣ ወዲህ ምንድን ነው ያለው? አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለለ? ኬጣውያንም ኦሪዮንን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ማንን ነው የሚለው? ዳዊትን። እርሱንም በአሞን ልጅ ሰይፍ ገድለሃል። ስለዚህ አቃለኸኛልና ይላል። ተመልከቱ፣ እግዚአብሔር ነው የሚለው በነቢዩ ላይ አድሮ። ስለዚህ አቃለኸኛልና የኬጣውያንም የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔርም እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ይላል። አሁን ዳዊት በዚህ ቃል መሰረት ተቀጥቷል? አልተቀጣም? በጣም አልተቀጣም ብላል። አንተ አንድ የተረጋጋ ላውራ። እሺ፣ ስለዚህ እግዚአብሔር ምን አደረገ? ዳዊት የኦሪዮን ሚስት ደፈረ አይደለ ጀማ? ኦሪዮንም አስገደለው። እግዚአብሔርን በምን ቀጣው? ተመልከቱ። እንደነሱ ግንዛቤ ማለት ነው። የዳዊትን ሚስቶች፣ ንጹህ ሚስቶቹን እግዚአብሔር አስደፈረበት፣ ለሌላ ሰው አሳልፎ ሰጠበት። ተመልከቱ። የዳዊትን ሚስቶች አሳልፎ ምንም ጥፋቱ ላይ የሌሉበትን የዳዊት ሚስቶች አጥፍተዋል? አላጠፉ? ምንም አላጠፉ። ምን አደረገ? እግዚአብሔር አስደፈረበት የዳዊትን ሚስቶች። ከዛ ቀጣው እያለ ነው ይሄ ሰውዬ። የዳዊትን ንጹህ ሚስቶች ከቤትህ ሰይፍ አይጠፋም ማለት ምን ማለት ነው? ከቤትህ ሰይፍ አይጠፋም። ይሄ ብቻ አይደለም። ተረጋጋ። ሚስቶችህን በዓይንህ ፊት እወስዳለሁ የሚለው ማን ነው? እግዚአብሔር። ከዚያስ ለዘመድህም እሰጣችኋለሁኝ አለ። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። ተመልከቱ። ማን ይሄን እያደረገ ያለው? የዳዊትን ንጹህ ሚስቶች አስደፈረበት። የማን ያጠፋው? ዳዊት። ምን ተደረገ? ተደፈሩ እነዚያ ሴቶች። ማን ያስደፈረው? እግዚአብሔር። ዝሙትን በዝሙት ያርማል እንደ እግዚአብሔር። እንደው ጥፋት ይሄን ነው ቅጣት የምትለኝ? የዳዊትን ንጹህ ሚስቶች ማስደፈሩ ይሄ ነው ቅጣቱ? መልስ። እሺ ኦኬ። በጦርነት አሸንፈው እንግዲህ ይህንን በእርሱ ላይ እንደሚያደርጉና ልጁ እንደሚነሳበት ከቤቱም ደግሞ ሰይፍ እንዳይጠፋ ይሄ ሁሉ ቅጣት ነው። ሚስቶቹ እንደሚቆጠው በሱ ምክንያት ነው ይሄ ሁሉ። ይሄ ብቻ አይደለም። እግዚአብሔርም በዚህ ያለው አለ ናታንን ያቀውን መልስ። ሚስቶችህንም በዓይንህ ፊት እወስዳለሁኝ ያለው ማን ነው? ዲያቆን መልስ። የዳዊትን ንጹህ ምንድን ነው መመለስ? መጽሐፍ ቅዱስ በግልጽ ያስቀምጣል። አሁን አልተቀጣም ብላል። ራስህ ዳዊት አልተቀጣም ብላል። ተረጋጋ። ሁለት ቃል ያወራኩ እንደተቀጣ ያሳያል መጽሐፍ ቅዱስ። አንዴ አዳምጥ። የዳዊትን ንጹህ ሚስቶች ያስደፍሩበታል አላስደፈረበትም? እግዚአብሔር። ይሄ በማን ምክንያት የመጣ ነው? በዳዊት ምክንያት የመጣ አይደል? ቅጣት አይደል? አሁን አንተ ቅጣቱ ላይ ሄደህ እግዚአብሔር እንዲቀጣል ወይ ነው የምትለው? አዳምጥ። የዳዊት ንጹህ ሚስቶች ጥፋታቸው ምንድን ነው? ንገረኝ። የተደፈሩበት ያስደፈረባቸው ምክንያት። እሺ እግዚአብሔር ይኸውልህ በሌሎች ምክንያት ሌሎችን ይቀጣል። ይሄ መጽሐፍ ቅዱሳዊ ነው። ለምሳሌ እግዚአብሔር ጥያቄ አሁን አንዴ ንገረኝ። እነዚህ ሴቶች ንጹህ ሚስቶች አሉ። ለምሳሌ አንተ አጠፋ፣ እነዚህን ሴቶች አስደፈራቸው እግዚአብሔር፣ ለሌላ ሰው አሳልፎ ሰጣቸውና ጥፋታቸው ምንድን ነው? እነዚህ ሴቶች
ኦኬ አሁን የእግዚአብሔር ሚስቶቹን ስለቀጣ ሚስቶች መቀጣት የለባቸውም የምትለው የዳዊት ሚስቶች ናቸው እኮ። የበደለው ደግሞ ዳዊት ነው። ገብቶሃል? ዳዊት በድሏል። ሌላ ወንድ ጋር መተኛታቸው ይሄ ዝሙት ነው አይደለም? በቃ እንደዚህ ላድርግልህ። ሌላ ወንድ ጋር ማለት አንተ የቃላት ጨዋታ ነው ያዝከው። ዳዊት ሲጀመር አልተቀጣም አልከኝ። አይ ሁሱ ማለት መማማር ነው የገባሁት። አንተ ግን የቃላት ጨዋታ ነው ያዝከው፣ ልክ እንደ ፍርድ ቤት ማለት ነው። እንደዚህ አያዋጣም። እኔ ያልኩህ ዳዊት አንተ ዋሽተሃል፣ ዳዊት አልተቀጣም ብለሃል። ይኸው ተቀጥቷል ዳዊት። 3000 ምናምን ሰዎች አላችሁ። ዳዊት አልተቀጣም ብሎ ከዚህ በላይ ቅጣት ምን አለ? ተመልከት። በሱ ምክንያት ሚስቶቹ ሁሉ አታዳምጥም እንዴ? ማዳመጥ አትችልም? አይ መጽሐፍ ቅዱስን አታንሳው፣ መጽሐፍ ቅዱስን አታንሳው ወንድሜ። እሺ አዳምጥ፣ ቀስ ብለህ አንድ ጊዜ። ይኸውልህ ዝሙት የሰራ ሰው ቅጣቱን መጀመሪያ እሱ አልተቀጣም ብሏል። አንብቡና ፍረዱ። አዳምጥ። ወላሂ ላዚም እንዳውም ጥፋት ነው ያደረገው እግዚአብሔር። የዳዊትን ንጹህ ሚስቶች ያስደፍሩበታል። አላስደፈረም? ይሄን መልስልኝ። በዳዊት ምክንያት ኦኬ፣ ስለዚህ ተቀጥተዋል፣ ሚስቶቹም ተቀጥተዋል። ያስደፍሯቸዋል? አላስደፍራቸውም? እግዚአብሔር ንጹህ ሚስቶቹ መጽሐፍ ቅዱሱ በግልጽ የተናገረ እኮ ነው። ሚስቶችህን ምን የሚለው ይኸው ለዘመድህ እሰጣቸዋለሁ አለ እኮ። ይኸው መጽሐፍ ቅዱስን አንብበው። እኔ እኮ አልክድም ወይም አንተ አሁን ቅድም ዋሽተህ ብዙ መልሳል። እኔ ግን ዋሽቼ አልመልስም። የተጠየቀውን መልስ። ይሄን ሳትመልስ ወዴት አትሄድም? እግዚአብሔር የዳዊትን ንጹህ ሚስቶች ያስደፍሯቸዋል ለሌላ ሰው ወይንስ አላስደፈራቸው? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስን አታነብም? ይኸው ሚስቶችንም በዓይን ፊት ወስዳለሁ ለዘመድህም እሰጣቸዋለሁ ያስደፍሯቸዋል ይላል። ቃላቱ ለምን መረጥክ? አስደፍርሃለሁ የሚለው ለምን መረጥክ? ለምን መረጥከው? ቃል በቃል አስደፍሯል የሚል የለም። እንደዚህ አይነት የቃላት ጨዋታ ምን ያደርግልሃል? ምን ያደርግልሃል? የቃላት ጨዋታ አታውጣ። መጽሐፍ ቅዱስን አታርቅ ወንድሜ፣ አታርቅ። አሁን እሱ ጋር አስቀምጥ። ሚስቶችህን በዓይንህ ፊት እወስዳለሁ። ማን ነው ሚስቶቹን የሚወስደው? ሚስቶችህን በዓይን ፊት እወስዳለሁ ለዘመድህም እሰጣቸዋለሁ። እሺ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አይደል ያለው? ይተኛል ማለት ነው። ስለዚህ ግልጽ ቃል ነው። አሁን ግልጽ ቃል ሆኖ አስደፍረዋል የሚለው ለምን አመጣን? ይሄ ይተኛል የሚለው ምንድን ነው? ይጫወታል ወይንስ ግንኙነት ያደርጋሉ? አሁን እንደዛ ነው፣ ግንኙነት ያደርጋሉ ነው። ይሄ ደግሞ በዳዊት ቅጣት የመጣ ነው። ከሱም አልፎ ቅጣቱ ቅድም አትርሳ፣ ዳዊት አልተቀጣም ብለሃል። ከሱም አልፎ ሚስቶቹ ተቀጥቷል። እኔ እኮ ሚስቶቹም አልተቀጡም እያልኩ አይደለም። አዳምጥ እሺ። እግዚአብሔር የቀጣው ማንን ነው? ንጹሐን ሴቶችን ነው እያልኩ ነው። ያው ጥቅሱ ራሱ ምን ይላል? ምንም ጥፋቱ ላይ የሌሉበትን ዳዊትን ሊቀጣ ሲገባ ምን አደረገ? የዳዊት ንጹህ ሚስቶች ጥፋቱ ላይ የሌሉበትን እነሱን ለሌላ ሰው ሄዶ እንዲተኛ ከእነርሱ ጋር ወሲብ እንዳደርጋቸው አደረገ። እግዚአብሔር ጥፋት ነው ያደረገው። እዚህ ጋር እንዳውም ዝሙት አሰርቷል እያልኩ እኮ ነው። ገብቶሃል አይደለ? እነዚህ አብራቸው የተኛው ሰው የትዳር አጋራቸውን አይደለም። በእርግጠኝነት እኔም አንተም እንደምትተማመነው አይደል? ያዕቆብ አብራቸው የተኛው ሰው ባላቸው አይደለም። ባላቸው ቅጣቱ ፌር አይደለም። ስለዚህ ቅጣቱ ትክክል አይደለም ነው ወይስ አልተቀጣም ነው? ዳዊት እንዴ አንተ ለምንድን ነው አቋምን አንድ ማታረገው? ሁሉም እኮ ባለ አእምሮ ነው። እሱ ይታዘባል። መጀመሪያ አልተቀጣም ዳዊት አልክ። የእሱ ቅጣት ግን ከሱም አልፎ ሚስቶችም ጭምር እንደተቀጡ ያሳያል መጽሐፍ ቅዱስ በግልጽ ማለት ነው። ሚስቶች ጥፋታቸው ምንድን ነው? ጥፋት ኖራቸው አልኖራቸው በዳዊት ምክንያት ተቀጥተዋል። ይሄ ደግሞ እግዚአብሔር በአንድ ለምሳሌ እግዚአብሔር በመጽሐፍ ቅዱስ እንደዚህ ያደርጋል። በአንዱ ምክንያት በአንድ ሰው ምክንያት ከተማን ሙሉ ሊያጠፋ ይችላል። በአንድ ሰው ምክንያት ደግሞ ከተማን ሙሉ ሊያድን ይችላል። ይሄ እግዚአብሔር በስራው ትክክል ነው፣ ሁሌም ትክክል ነው። ሌሎቹ ምን አጠፉ? እየተደማመጥክ አሁን ዝሙት የሰራ ሰው ጥፋቱ ምንድን ነው? በየቀደም መጽሐፍ ቅዱስን ክፍል አታሽሸው አድርጎ አንድ ጊዜ ተውለት። ዝሙት የሰራ ሰው ጥፋቱ ምንድን ነው? በየቀደም ስጠይቀው ምን አለ? ተወግሮ መገደል ነው አለ። ኦኬ፣ የእግዚአብሔር ቅጣት ይሄ ነው። ዝሙት በሰሩ ሰዎች ላይ እግዚአብሔር ቀጥቶታል የሚባለው ዳዊትን መቼ ነው? ተወግሮ ሲገደል ጊዜ ነበረ። ምክንያቱም ራሱ እንዳመነው ቅድም ዝሙት የሰራ ሰው ጥፋቱ ያስወግረዋል፣ ያስገድለዋል ብሎ አምኗል። ይሄን ታዲያ ይህ በዳዊት ላይ ተፈጽሟል ወይ ብለን እዚህ ጋር ቀጥታ ፈልገን ስናገኝ ጊዜ ነው እግዚአብሔር ቀጥቶታል ሊባል የሚችለው። ገብቶሃል አይደለ? ነገር ግን እዚህ ጋር ዳዊት ተወግሮ ተገደለ የሚል ቅጣት ልታመጣ አልቻልክም አንተ። እንዳውም እግዚአብሔር ጥፋትን በጥፋት እንዳረመ የምናገኝበት ጥቅስ ነው። ምን አደረገ እግዚአብሔር ከተባለ የዳዊትን ንጹህ ሚስቶች ምንም ታሪኩ ላይ የሌሉበትን የኦሪዮ መገደል ላይ የሌሉበትን አስደፈራቸው። ለሌላ ሰው ሄዶ አብሯቸው እንዲተኛ ወሲብ። ለምን ቁጥር 14 አታነብም? እሱ እባክህን የቃላት ጨዋታ ትጫወት። ነገር ግን በዚያ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት ቁጥር 14 ወንድም 14 ምን ይላል? ልጅ ይሞታል እኮ ወደ እሱ ልመጣ ነው። አሁን እሱም እንዳው ሌላ ቅጣት አይደለ ወንድም። ለምንድን ነው የምትዋሸው? ህሊናህን ጋር ታረቅ እንጂ ለምን ትዋሻለህ? የቅጣት አይደለ ሐሳቤን ልጨርስ። ወደ እሱም ገና እመጣለሁ እያልኩ ነው። ምን አደረገ? ታችም ላይ ልሂድለት፣ በቃ ችግር የለውም። እዚህም ጋር እግዚአብሔር ምን አደረገ? ተመልከቱ። የዳዊትን ህፃኑን ልጅ ገደለው እግዚአብሔር። ተመልከቱ። ከዛ ምን ይለናል? ዳዊትን ቀጣው እያለ ነው። ልጁ ጥፋቱ ምንድን ነው? ንገረኝ። እግዚአብሔር የገደለው ጥፋቱ ምንድን ነው?
ኦኬ የልጁ የዳዊት ልጅ ስለ ዳዊት ምክንያት ተቀጥቷል። ዳዊት ተቀጥቷል። ሶ ንጹህ አይደል እንዴት ይቀጣል? ይሄ የእግዚአብሔር ፍርድ ነው። የእግዚአብሔር ፍርድ ነው። እግዚአብሔር መስራት ትክክል ነው። ተረጋጋ። ምንም የዳዊትን ቅጣት ሊያመጣልን አልቻለም። የዳዊት ቅጣት ምንድነው? እንደ መጽሐፍ ቅዱስ ከተባለ ተወግሮ መገደል ነበር። ልጁ መሞቱ ቅጣት አይደለም። ልጁ መሞቱ ቅጣት አይደለም። ተመልከቱ። እሺ ልጨርስ። ተረጋጋ። ቀስ በል ልጨርስ። አሁን ስለዚህ የዳዊትን ቅጣት እዚህ ጋር ያመጣልን አልቻለም። ቅጣት ልብ በሉ፣ የእግዚአብሔር ሕግ ምንድነው? አንድ ሰው ዝሙት ከሰራ ተወግሮ ይገደል የሚል ነበር። ይሄን ሊያመጣ አልቻለም ሰውየው። ታዲያ ምንድን ነው? የዳዊትን ሚስቶች እግዚአብሔር አስተኛበት፣ ከሌላ ሰው ጋር ወሲብ አስደረገበት፣ ንጹሐን ምንም የሌሉበትን። ይሄ ቅጣት ነው፣ በፈጠራቸው ነው። አንደኛ ይሄ ነው። ሁለተኛ ሕፃኑን ልጅ አስገደለው የሚለውን ጭራሽ በራሱ ላይ መሳሪያ ደቅና መጣል፣ እንዲያውቁን ራሱን ለማስመታት ማለት ነው። ሕፃን ልጅን እግዚአብሔር ገሎበታል አለ። የማን ልጅ? የዳዊትን ልጅ። ሕፃኑ ልጅ ጥፋቱ ምንድን ነው? ምንም የለበትም። በዳዊት ምክንያት ልጁን ቀጣው እያለ ነው። ልጁ ለምንድን ነው የተቀጣ? ጥፋቱ ምንድን ነው? የልጁ ኃጢአት ምንድን ነው? ልጁ ተገደለ። እግዚአብሔር ምን ትላለህ? እሺ እንግዲህ ወንድማችን ዳዊት የምወደው ልጅ እየተነጠቀ አልተቀጣም ማለት የሚያስቅ ነው። እንግዲህ ያው እንዲህ ነው በቃ። እሱ በጣም ማን ሁላችን ባለ አእምሮ ነን። እሺ ሁሉም ሰው ማገናዘብ ይችላል። የምትወደው ልጅ በሞት እያጣ አልተቀጣህም ማለት ለእኔ ፈዝ ነው፣ ቀልድ ነው። ታዘቡ ሁላችሁም። ባይዞይ እሱ መልስ እንዴት እየመለሰ እንዳለ ታዘቡ። እንዴት እየመለሰ እንደሆነ ታዘቡ። ተረጋጋ። እሺ ታዘቡ እያለ ነው። ኮሜንት ራስ ግን ታዘቡለት፣ ይታዘቡለት። ኮሜንቱን ላንሳለህ ያውና ኮሜንት እንዳዘጉባቸው መጀመሪያ ስጠይቀው ጊዜ ምን አለ? የዝሙተኛ ሰው ፍርዱና ቅጣቱ ምንድነው አልኩት። ተወግሮ መገደል አለኝ። እንዳትረሱ። ጥሩ ዳዊት ተቀጥቷል ለማለት የግዴታ የህግ በእርሱ ላይ ሲፈጸም ማየት አለብን። ይህን ጥቅስ ያመጣልኛል ብዬ ስጠብቅ ዳዊት ተወግሮ የተገደለበትን ወፍ፣ እንዳውም የእግዚአብሔርን ጥፋት አመጣልን። ምን አደረገ እግዚአብሔር? ዳዊትን ዝሙት ሰርተሃልና አንተ በድብቅ ይህን አድርገዋል፣ እኔ ደግሞ በፀሐይ ጠራራ ሚስቶችህን ለሌላ ሰው አሳልፌ እንዲተኙ አደርግብሃለሁ ያለው ንጹህ ምንም የሌሉበትን እነዚያን ሴቶች የዳዊትን ሚስቶች አሳልፎ ለሌላ ሰው ሰጠበት እግዚአብሔር። አያቸው አይደለ? ሌላ ዝሙት አስደረገ ማለት ነው። ሚስት ያልሆነ ባል ያልሆነ አካል ከዳዊት ሚስቶች ጋር መጥቶ እንዲተኛ ያደረገበት። ይሄ ቅጣት አይደለም። ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን እነዚያን አስተካቸው በሌላ ሰው። ሁለተኛ ደግሞ ምን አደረገ እግዚአብሔር? የዳዊትን ሕፃኑ ልጅ ገደለበት፣ ቀሰፈበት፣ ሕፃኑንም ገደለው አለ። ከዚያስ ዳዊት ተቀጣ። እንዴት ቀጣው? ልጁን ቀጣው በዳዊት አማካኝነት አለ። ራሱ ነው ማለት እና ይሄ ቢላ ይሄ ቅጣት ይባላል? በፍጹም ይሄ ቅጣት አይደለም። እንዳውም ሌላ አካሎችን ሌላ ጥፋት ነው ያደረገው እግዚአብሔር፣ በደንብ ካስተዋላችሁት ማለት ነው። በዚህ ላይ የምትጨምሩለት ነገር ካለ ጨምሩለት። ሳላህ ሰላም አለይኩም። ልጁን የመሰለ ነገር የሞተ ዳዊት አልተቀጣም ማለት የሚወደውን ልጅ ለዛውም የሚወደውን ልጅ እግዚአብሔር በሞት እየነጠቀው ዳዊት አልተቀጣም ብሎ ግግም ብሎ መከራከር ያው እንደዚህ ነው እንግዲህ መልስ የሚሰጠው ማለት ነው። እሺ ሌላው ሶስተኛ ጥያቄ ልጠይቅና ልውጣ። በቃ እኔ ሶስተኛ ጥያቄ አንድ ፖይንት ላንሳና ሰላት ትቀጥላለህ። ዲያቆን ምን መሰሉት? እኔ ደግሞ የምጠይቀው ጥያቄ እዚህ ጋር የሚስቶቹ የተደፈሩበት ምክንያትና ልጆቹ የተገደሉበት ምክንያት ልጅቷን በመድፈሩ ምክንያት ነው ወይስ ደግሞ ሰውየውን በማስገደሉ ምክንያት ነው? ይሄንን ይመልሱልኝ እስቲ። ጥያቄን በደንብ አስተውሉ። በመደፈሯ ምክንያት ነው የተቀጣው ወይ ደግሞ ሰውየውን በመግደሉ ምክንያት ነው? በየትኛው ነው የተቀጣው ዳዊት? በሁለቱም ምክንያት ነው። ምንድን ነው የሚለው? አሳሽ ያው ከላይ ለምን ዝቅ አድርገው? ከላይ አንብበው። ወደ ታች ዝቅ አድርገው። ዝቅ አድርገው እባክህ። እሺ ይኸው ይሄንን በደንብ ያንብቡት ከ8 ጀምሮ በደንብ አድርጋችሁ አዳምጣው። ቀጥሉ። ከላይ አንብበው ከቁጥር 9 ማለት ነው። ከቁጥር 6 እሺ 6 እንሂድ። አዳምጦሽ ቁጥር 9 ላይ ነው የሚጀምረው፣ ግን 6 ብለሃል። አንብበው። እሺ ከፍ አድርገው ሙሉ ታሪኩ ሰዎች እንዲያዩት ከፍ አድርገው። አሁን ያው 6 ላይ አይ ከ5 4 3 ያረ ከፍ አድርገው ነው መጽሐፍ ቅዱስ አጠገቤ ስለሌለ ነው ነው። እሺ ወረብ አዳምጦሽ አሁን የሚያስቅ ነገር የለም። የመሰለ ነገር የሞተበት አልተቀጣም ብሎ መገገም የሚያስቀው ይሄን አንዴ እኔ አልተቀጣም ብዬ ነው ሞግተህ። እንቀጥል። ኦኬ አንተም እንደው እሱ አልተቀጣም የምትለው ዲያቆን? አዎ ቆይ በቃ ላንብበው። እግዚአብሔርም ናታንን ወደ ዳዊት ላከ፣ ወደ እርሱ መጥቶ አለው። ላከ ማለት አፈቀላጤ የሆነ ነብይ ሆነ ማለት ነው። ይሄ አካል በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ 2 ሰዎች ነበሩ። ባለጠጋውም እጅግ ብዙ በግ ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረችውም።
አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውን ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። አንድ ልጅም ነበረች እያለ እየተናገረ ነው። በደንብ አስተውሉ። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ይህ ሁሉ ምሳሌ ነው። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔር ይህንን ያደረገን ሰው ያደረገ ሰው የሞተ ልጅ ነው፣ ይህንን አድርጓልና አላዘነምና ስለ አንዲቱን በግ አራራምና ይመልሳል። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ንጉሥ ትሆን ዘንድ ቀባውህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ። እነዛ ወደ 8 የሚደርሱ ሚስቶችን ማለት ነው። ወደ የእስራኤልንም የይሁዳንም ቤት ሰጠውህ። ይህንም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለ። ራይት ነው እስካሁን። ከዛ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጣውያን ኦርዮን በሰይፍ መትሃልና። ዋናውን ፖይንት ያዙ። ማንን በሰይፍ መትሃል? የኦርዮ የሚባለውን ግለሰብ። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ደፍረሃል አይደለም፣ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ እሱን ስለገደልክ ይቀጥልና ስለዚህም አቃለልከኛል። ከዛ እዚህ ጋር የኬጣውያን የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃል፣ ለዘላለምም ከቤትህ ሰይፍ አይቀርም እያለ እግዚአብሔር እየተናገረ ያለው የቱ ነው? እዚህ ጋር እንደዚህ ነው እያወራ ያለው። አሁን ጥያቄ ቀደም የደገምኩትን አሁንም እደግምላችኋለሁ። የቱ ጋር ነው ስለደፈርካት ነው ይቀጣው ያለው? ኦኬ፣ በስውር ያደረገው ምንድነው ታዲያ? ዳዊት አንተ በስውር አድርጋልና እኔ ግን ይህን በእስራኤል ሁሉና በፀሐይ ፊት አደርጋለሁ ይላል። ወደ ቅጣቱ ሄዱ። ለምን ይዘላሉ? ወደ 12 ወደ 11 ለምን ይሄዳሉ? እስካሁን አንብበልን ባሉኝ ጥቅስ ላይ አነበብኩሎት። በዚህ ጥቅስ ላይ ስለገደልክ ነው፣ እንደውም በአሞያን ሰይፍ ገድለሃል ስለገደልክ ነው። ዋናው መግደሉ ላይ ነው ያተኮረው። አይ መድፈሩ ላይ ነው ካሉኝ የቱ ጋር ነው መድፈር ያለው? ካልሆነ ወደ ሌላ እንትን ይሄዳል። እሺ መጽሐፍ ቅዱስን እንግዲህ ያው እናንተ በራሳችሁ በፈለጋችሁት ነው የሚተረጎሙት። በፈለጋችሁት መጽሐፍ ቅዱስ በግልጽ እያስቀመጠ አልተቀጣም ብሎ ነገም። እናመሰግናለን። ሌላው ደግሞ ዳዊት ያው አንብበው አልመለሱም። በቃ ከመመለስ አሁን ይሄ ምን ይባላል? ቀጥታ እኛን አታከማረኝ መልስ መመለስ። ለማንኛውም ቀደም ሲናገሩት ነበረ። በቃ ችግር የለም። ወደ ቀጣዩ ይለ በቃ ሁሱ የምትለው ነገር አለ እዚህ ጋር አንተ በስውር አድርገሃል፣ እኔ ግን ይላል በስውር ያደረገው ዳዊት ዝሙትን ነው። ስለዛ አልጠየቅኩትም እኔ ዳዊት ከላይ እንዱም ክፍያው 11 ላይ ለምን ይወርዳሉ? እስከ 10 ያለው ምዕራፍ 11 ባለው ጥቅስ ላይ ምዕራፍ 11 ይሄ 12 አይደል? ምዕራፍ 11 ምን እንዳደረገ ዳዊት በደንብ ያሳያል። ከዛሬ ይሄ እኮ ነብዩ የተላከበት ምዕራፍ ነው። አላደረገም አላልኩም። ተው ዲያቆን፣ አሁንም መልሴን ስላልመለሱልኝ አመሰግናለሁ። ወደ ቀጣይ እንለፍ አልኩኝ። እሱ የሚለው ነገር ካለ እዚህ ጋር ወደ ቀጣዩ ሐሳብ አንዴ ማለት ነው። አንዴ እኔም ልጠይቅ እዚህ ጋር እዚሁ ጋር ልጠይቅ ማለት ነው። እዚህ ጋር ልጠይቅ። ዳዊት ሚስቶቹን ተቀማ፣ ልጁን በሞት ተቀማ። ይሄ በምን ምክንያት ነው ካልከኝ ምዕራፍ 11 ላይ ሂድና ይሄውን ናታን ወደሱ ከተላከ ወዲህ ያለው ምዕራፍ ነው። ግን ዝሙቱን ሲፈጽም ኦሪዮኑ ወደ ጦር ሜዳ ሲልክ የሚያሳይ ምዕራፍ ደግሞ አለው ከሱ በፊት ያለው ማለት ነው። እሱን ሂድና አንብብና ምን እንዳደረገ ይሄ ሁሉ ቅጣት በምን ምክንያት እንደመጣ ያሳያል ክፍሉ። እንደው ግግም ብሎ አልተቀጣም በየትጓ ነው ዝሙት የሚለው ነገር ያስተዛዝባል ማለት ዝም ብሎ። እሺ በቃ ቴንክ ዩ። እንደዛም መልስ የለም። ለዛ ነው እሺ እሱ ምናልባት መልስ የለም። አዎ ልክ ነህና በቃ ይቀጥሉ። በቃ ዲያቆን ይኸው እዚህ ሌላ ነገር ሲያወሩ እኮ እርሶም ይገመታሉ። ትልቅ ሰው ኖት። ሁሱም በስነ ስርዓት እያወሩት ስለሆነ በስትክክል እኔም በስነ ስርዓት እያወራ ነው። እንደሚ ምዕራፍ 11 ይቀጥሉ። ምን እንዳደረገሽ ምዕራፍ 11 አውጣ። በቃ አው ደፍሯል እኮ ዳዊት ገደለና ደፈረ። ትክክል ነው። በቃ ስለዚህ በዚህ ምክንያት ምዕራፍ 12 ላይ ደግሞ ተቀጣ። ልጁን አጣ በሞት ሚስቶቹን ተቀማ። ቅጣቱ ምን ነበር? ዝሙት ተሳዳጅ ሆነ። ይሄ ሁሉ ቅጣት ሶስተኛውን ጥያቄ ልጠይቅና እኔ ልውጣ ወይም ሌላ ሰው አስተና ተቀጥቷል እያልከን ዝም ብለህ አትለፍ። ቆይ አዳምጥ። ዝሙት የሰራ ሰው ቅጣቱ ምንድነው? የእግዚአብሔር ሕግ በዚያ ተቀጥቶ ከሆነ ተቀጥቷል። አዎ ቅጣቱ ምንድነው? ዝሙት የሰራ ሰው የተለያየ ሊቀጣ ይችላል። የግድ አንድ ቅጣት ብቻ አይደለም። አንድ ቅጣት ብቻ አይደለም። ማስረጃ ስጠኝ። እሺ ዝሙት የሰራ ሰው የዳዊት ቅጣት አንዱ የዳዊት ቅጣት ማስረጃ ይኸው ያነበብኩ ማለት ነው። የሰራ ሰው እንዲህ ይደረግ ብሎ የተናገረበት ቦታ የለም እግዚአብሔር። ጥቅስ ስጠን መጀመሪያ። በዚያ በጥቅስ መሰረት ተቀጥቷል ወይ ለሚለው እንመጣለን። ዝሙት የሰራ ሰው ምን ይቀጣ ነው ያለው እግዚአብሔር? ፍርዱ ምንድን ነው? ፍርዱ ሞት ነው። ሞት ነው ፍርዱ የሚባለው። ስለዚህ ያ ዝሙት የሰራው ሰው ማለት ነው አይደለ? ዝሙት የሰራው ሰው ፍርዱ ሞት ነው። ግን ዳዊት ለእግዚአብሔር የተመረጠ ነቢይ ነበረ።
ልክ አሁን ለምሳሌ እናንተ መሐመድ ሻሃዳ አይዝም ስለተመረጠ የሚል ነገር ሰምቻለሁ። አይ ሴምሽት ነው ምሳሌ ልሰጣችሁ ብዬ ነው። ሻሃዳ ስላልያዘ የተመረጠ ነቢይ ስለሆነ መሐመድ ሻሃዳ አይዝም የሚባል አስተምህሮ ስላለ እግዚአብሔርም ደግሞ ዳዊት ለሱ የተመረጠ ልጅ ነው በራሱ መንገድ ቀጣው። የቱ ጋር ነው እንደዛ ያለው? እኔ እንደዛ ብለህ ስታስተምር እኔ በራሴ ጆሮ ሰምቻለሁ። ለምን ሻሃዳ ይዟል ወይ ማን ያስያዘው የሚል ጥያቄ አጠቃላይ ሰው ሲፈጠር ሙስሊም ነው። እርሳቸው በዛው በማንነታቸው ላይ ስለሆኑ ነው በአዳም ልኮ ላይ አልወደቁም። ለዚህ ነው የተመረጠ ነብይ ቤተሰቦቻቸው በአዳም ልኮ ነው የሚያመልኩት። ለምን ሻሃዳ አልተቀበሉም? ቤተሰቦቻቸው አይደለም ጥያቄው። አንድ ሰው ሲፈጠር ሙስሊም ተደርጎ ነው አይደል? ነብያት በዚያው ላይ ናቸው። በቃ አምላክ በአዳም ልኮ ላይ እንዲወድቁ አላደረገም። ከዚህ ነው አሁን እዚህ ቦታ ላይ ቤተሰቦቹ አይቀበሉም ብለህ ነበረ እኮ። ለቤተሰቦች በኋላ እናወራለን። አምላክ ላይ ባወረደው ህግ መሰረት ተቀጥቷል አልተቀጣም? በጊዜ ዳዊት ያ ያልተቀጣበት ምክንያት እግዚአብሔር በራሱ መንገድ የራሱ ነቢይ ስለሆነ ታዛዥ ልጁ ስለሆነ ጥፋቱ ስለተጸጸተ በራሱ መንገድ ቀጣው። ይሄ እኮ የራሱ ወይ ነው። እኛም ይህንን መቀበል ነው ያለብን እንጂ ለምን ምናምን ብለን ማለት አንችልም። ማድረግ ወደ እሱ እንመጣለን። በህጉ መሰረት ተቀጥቷል አልተቀጣም ወይ ነው? በህጉ መሰረት ሚስቶቹን አጥቷል፣ ልጁ ሞቶበታል። በህጉ መሰረት አይደለም እሱ አይደለም። ተረጋጊ። በህጉ መሰረት ቅድም ሞት ነው አላልሽም? አይ ሚን በህጉ መሰረት ሳይሆን እግዚአብሔር ቀጣው ለስራው እንጂ ህጉማ ይገደል ነበር የሚለው። በጣም ጥሩ። ስለዚህ ህጉ የሚለው ዝሙት የሰራ ሰው ተወግሮ ይገደል ነው። ይሄን ሁለታችሁም ተናግራችኋል። ዳዊት በዚህ ህግ ተቀጥቷል ወይ? በህጉ መሰረት አልተቀጣም። እናመሰግናለን። እሱ ነበር የምፈልገው። ያ በህጉ መሰረትማ በሙሴ ህግ መገደል ነው። ግን ደግሞ እግዚአብሔር ነብዩ የራሱ የተመረጠ ነብዩ ስለሆነ ህጉን ስለሚያከብር በአንድ ስህተት ይገደል የሚል ነገር አያደርግበትም። እግዚአብሔር እንደዚህ ጨካኝ አይደለም። የእሱ ነቢይ ነው። ህጉን ሲያከብር የኖረ ልጁ ስለሆነ ነብዩ ስለሆነ በራሱ መንገድ ቀጥቶታል። ይሄ ኢሹ ላይ ሆነው ለምን እንደሆነ አላውቅም። ለምን እንደሆነ ደግሞ ልናገር። አዳምጪልሽ። ጥሩ አንድ ጥቅስ ትሰጭኛለሽ። ለነብይ ከሆነ ይሄ ህግ ይቀየራል የሚል አንድ ኖ መቀየር ሳይሆን ይሄ እግዚአብሔር እኮ መብቱ ነው አይደል? እግዚአብሔር የፈለገውን ማድረግ ይችላል። ለመብት አይደለም ጥያቄ ያደረግ አንድ ያደረግ ይችላል። በጥቅስ አውሪልሽ። ለነብይ ሲሆን ግን ይሄ ህግ አይሰራም። ህግጋትን ካወረደ በኋላ አንዲት ቦታ እንኳን ነው። ሌላም ቦታ እኮ ካየ ማለት ነው። አሁን እኔ ያው እንትን ብዬ ስላልመጣ ነው እንጂ በህጎች ማለት በመጽሐፍ ቅዱስ ታሪኮች የተጸጸተ ሰው ወይ ደግሞ ታሪኩ ተጣርቶ በስነስርዓት ታይቶ ነው ይህም ፍርድ የሚወሰንበት እንጂ ገና ለገና ዝም ብሎ አይደለም ወደ መግደል የሚካሄደው። ገባ? አሁን እኔ የኔም ኢሹ አይደለም ይሄ ያው ያወራችሁ ስለነበረ አስተያየት ለመስጠት ነው እንጂ የኔ እንትን አይደለም። ማስረጃ አለሽ ወይ? ያኔ እኔ ልጠይቅ አልነበረም የገባው ጀስት አይዲያ ለመስጠት ነው።